ሰላም ሰላም እንዴት ናችሁ? እኔ ፈጣሪ የተመሰገነው በጣም ደህና ነኝ። በዛሬው ቪዲዮአችን የምናያቸው አጫጭር የሆኑ እንዴት አድርገን በዩቲዩብ ሆነ በቲክቶክ እንዲሁም በኢንስታግራም የተለያዩ ቪዲዮዎችን በመልቀቅ እንዴት ገንዘብ እንደምንሰራ በዚህኛው ዩቲዩብ ቻናል ቀጥታ እናያለን። እያንዳንዱን እናያለን። እንዴት አድርገን ነው ገንዘብ ጀነሬት ማድረግ የምንችለው? እኔ ካለውበት አኳያም እያሳየኋችሁ እያንዳንዱን ነገር ነግራችኋለሁ በዚህ ዩቲዩብ ቻናል። ይህን ዩቲዩብ ቻናል ደግሞ ሰብስክራይብ ያላረጋችሁ ከስር እዩ፣ ሰብስክራይብ አድርጉ። ላይክ ያላረጋችሁም ለብዙ ሰው እንዲደርስ ላይክ አድርጉ። እንዲሁም ይሄ ቪዲዮ ይጠቅመዋል ብላችሁ የምታስቡት ሰው ካለ ሼር አድርጉ እና በዚህኛው ቻናላችን ላይ እያንዳንዱን ነገር እናያለን። እኔ የምጠቀማቸው ነገሮች አሉ። ዩቲዩብ ላይ እንዴት ነው ቪዲዮ የምንሰራው? እንዴት ነው አፕሎድ የምናደርገው? እያንዳንዱ ቪዲዮ እንሰራበታለን። በስልክም ሆነ በፒሲ እንዴት አድርገን ነው አፕሎድ የምናደርገው ቪዲዮዎችን፣ በየትኛው ይሻላል፣ በየትኛው ተመራጭ ነው የሚሉትን እያንዳንዱን ነገር በዚህኛው ዩቲዩብ ቻናል እናያለን። እናንተ እስከ መጨረሻው መቆየታችሁን እንዳትረሱ፣ ምክንያቱም ትጠቀማላችሁና። ትንሽ ኢንትሮዳክሽን ለመስጠት ነው ስለዚህኛው ዩቲዩብ ቻናል እና የተለያዩ ዩቲዩብ ቻናል አሉኝ። ኢንተርናሽናል የሆኑ ዓለም አቀፋዊ የሆኑ ኢንተርናሽናል ዩቲዩብ ቻናል አለኝ። በነዛ ደግሞ እንዴት ገንዘብ እያገኘው እንደሆነ የተለያዩ ጀርኒዎች አሉኝ። እነዛን አካፍላችኋለሁኝ። እነዚህን ቪዲዮዎች ስሰራ እናንተ ጋር እንዲደርስ ሰብስክራይብ አድርጉ፣ ኖቲፊኬሽኗን አብሯት። ከዛ አፕሎድ ቪዲዮ ከሚሰራበት ጀምሮ እስከ አፕሎዲንግ እስከሚታይበት ድረስ እያንዳንዱን ነገር በዚህ ዩቲዩብ ቻናል እናያለን ለማለት ነው። እና ይሄ ኢንትሮዳክሽን ነው። ከዚህ በኋላ አሪፍ የሆኑ ቪዲዮዎችን አመጣላችኋለሁ። ለማታውቁኝ እኔ ጸግሽ ነኝ እና በዚህ ዩቲዩብ ቻናል የማናየው የኦንላይን ስራ አይነት የለም። እንዴት አድርገን ነው አፕሎድ የምናደርገው ቲክቶክ ላይ፣ ዩቲዩብ ላይ እንዲሁም የተለያዩ ፕላትፎርሞች ላይ እንዴት አድርገን ልናገኝባቸው እንችላለን። ሁሉም ባይዘወይ በነገራችን ላይ ሁሉም በሚባልበት ደረጃ ገንዘብ የምናገኝበት ነው። በቲክቶክ ገንዘብ ማግኘት እንችላለን፣ በቴሌግራም ገንዘብ ማግኘት እንችላለን፣ በኢንስታግራም ገንዘብ ማግኘት እንችላለን። እና እነዚህን ነገሮችን እንዴት ልናገኝ እንደምንችል ነግራችኋለሁ። እኔም ሞክሬያቸው የተሳካልኝ ነው። አንዳንዴ ደግሞ ስላልፈለኳቸው የተወኳቸውም ነገሮች ነበሩ፣ ምክንያቱም ከኔ ጋር የማይሄዱ ማለት ነው። እና እነዛን ነገሮች እያንዳንዱን ነገር ብሬክዳውን አድርገን በዚህ ዩቲዩብ ቻናል እያንዳንዱን ነገር እናያለን። ቅድምን ለማስታወስ ያህል ይሄን ቪዲዮ ላይክ አድርጉ፣ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ትጠቀማላችሁ። እና በሌላ ቪዲዮ በአሪፍ ቪዲዮ እንገናኛለን። በመጀመሪያችን ቪዲዮ የሚሆነው እንዴት ነው ስክሪፕት የምንጽፈው፣ ስክሪፕት እንዴት ነው የሚጻፈው የሚለውን ነገር በኤአይም በእጃችሁም ጽፋችሁ ወይም በኤአይ ጽፋችሁ እንዴት አድርጋችሁ ነው እናንተ አፕሎድ የምታደርጉት ወይም ስክሪፕት እንዴት ነው የሚጻፈው የሚለውን መጀመሪያ እናያለን። ከስክሪፕቲንግ በኋላ ደግሞ ቪዲዮ ኤዲት ማድረግ አለባችሁ፣ ወይም ቪዲዮ ወይም ቪዥዋል ነገር መታየት አለበት። ቪዥዋል ሲባል ደግሞ እንደ ቪዲዮ አይነቱ ይለያያል። ለምሳሌ ሞቲቬሽን ከሆነ የሆነ አንድ ቪዲዮ አድርጋችሁ ወይ ሁለት ቪዲዮ ወይ ሶስት ቪዲዮ አድርጋችሁ እሱን ሞቲቬትድ ማድረግ ትችላላችሁ፣ ሰውን ማለት ነው። ሞቲቬት ማድረግ ትችላላችሁ ሰውን። ከዛ በኋላ ሞቲቬት የምታደርጉት በአንድ ፎቶ ሊሆን ይችላል ማለት ነው። ሁለት ፎቶ ሶስት ፎቶ ልክ እንደ እናንተ እንዳጠቃቀማችሁ ነው። እና እያንዳንዱን ነገር እናያለን በዚህ ቪዲዮ ማለት ነው። እና ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እነዚህን አጠቃልዬ እያንዳንዱን ነገር
አሳያችኋለሁ እና ተከታተሉኝ። በሌላ ቪዲዮ እንገናኛለን። እስከዛው ግን ባይ